ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። እኛ ዓላማችን ግልጽ ነው ስንላችሁ በምክንያት ነው። የምንሰራው ስራ ለህዝብ የሚደርስ ለህዝብ የሚረከብ በተግባር የሚታይ የሚዳሰስ ነው ስንላችሁ ሰው ብዙ ጊዜ ወሬ ይመስለው ነበር። በነገራችን ፓርቲያችን ብልጽግና በግልጽ ምነግራችሁ ማይሆነውን አይሆንም በሉ ነው የሚለን። ትላንትናም ስንላችሁ ስለነበረ እንደ ትላንትናው የኢህአዴግ ዘመን የመሰረት ድንጋይ እያስቀመጥነ ህዝብን እያስጨበጨብነ ያን ድንጋይ ብቻ እየተመለከተ የሚኖር ህዝብ መኖር የለበትም። ማትሰራው ከሆነ አልሰራውም፣ ምትሰራ ከሆነ ደግሞ ሰራዋለሁ ብለህ ከህዝብ ጋር መተማመን አለብህ፣ አንድ ልማት ስትጀምር ማለት ነው። ስለዚህ በመጠን ባጭር ጊዜ ውስጥ በፈጠርናቸው ተደጋጋሚ መድረኮች ይህንን ውሃ እኛ ባለንበት ሰዓት ላይ ወደ ተግባር እንለውጣለን ብለን ቃል ገብተን ነበረ። በገባነው ቃል መሰረት ስራው ተሰርቷል። ውሃ ማጠጣት የአንድ መንግስት ግዴታው ነው፣ ተግባሩ ነው፣ ኃላፊነቱ ነው። ለማሸነፍ ሲወዳደርም እንደ አጀንዳ ከሚይዛቸው ጉዳዮች ውስጥ ንጹህ መጠጥ ውሃን ለማህበረሰባችን ማቅረብ ነው። ጉልበተኛው ቡድን ግን ያን አጀንዳ አድርጎት አንስቶትም አያውቅም። ንጹህ መጠጥ ውሃ ጠጡ፣ ታከሙ፣ ልጆች ይማሩ፣ መሰረተ ልማት ይሰራ ብሎ ተስማምቶ አጀንዳ አድርጎ እናንተ ፊት 3 ዓመት በቆየበት ጊዜ ውስጥ ተናግሮ ከሆነ አላውቅም። ሌላው አጀንዳ እንዳለ ሆኖ ማለት ነው። ሌላው አጀንዳ በራሱ መንገድ ሊፈታ ይችላል። ግን ለህዝብ የሚሆነውን ግብአት አስገቡ፣ ማዳበሪያ አስገቡ፣ የንጹህ መጠጥ ውሃ አገልግሎታችሁን በአግባቡ ተደራጅታችሁ ሄዳችሁ ከሚመለከተው ተቋም ጋር ተነጋግራችሁ አሰሩ። ህፃናት የኛ ወንድሞች የኛ ታናናሾች የነሱም ልጆች ሊኖሩ ይችላሉ፣ ይማሩ የሚል አጀንዳ ማንሳት ክፋት የለውም፣ ፖለቲካም ስላልሆነ ማለት ነው።